እንዴት የራስሽ ቅንድብ ሳትሰሪ እንዴት ነው የምትሰሪው? ሌላውን የበጣም ብዙ ሰዎች ጥያቄ እሱ ነበርና ስጀምር አካባቢ ታሪኩ ረጅም ነው። ብቻ ግን ከተከራየሁበት ቤት 2000 መጨመር አቅቶኝ አክስቴ ጋር የተመለስኩ ልጅ በዛን ሰዓት ነው ከ13 ሰው ተበድሬ ስራውን መጀመር አለብኝ ብዬ ቆርጬ የተነሳሁትና ስራውን የጀመርኩት ብድር አለብኝ። ስለዚህ በዛን ሰዓት እያሰብኩ ያለሁት የሆነ ከስተመር መጥቶ እንኳን ገቢ ቢኖር እዳይን መክፈል ነው። ይሄ ቅንድብ መሰራት ሌክዠሪ ነገር ነው። በዛን ሰዓት እኔ ደግሞ ስለ መሰረታዊ ጉዳዮች ስለ ቤት ኪራይ ስለምኖርበት ቤት እያሳሰበኝ ሆኖ ጥገኛ ሆኜ አክስቴ ጋር እየኖርኩ ያለው ከስተመሮች ሲመጡ እንዴት ያንቺ ሳይሰራ ምናምን ያጋጥም ነበር። መጀመሪያ አካባቢ ለእያንዳንዱ ሰው እንደዚህ ብዬ አላስረዳም፣ ግን ፈጣሪ ይመስገን ከዚህ የጀመረች ልጅ በአንድ አመት ውስጥ ይሄን ያክል ለውጥ ከመስሪያ ቦታ ወደ ማሰልጠኛ አሁን ደግሞ ኦንላይን በየቤታቸው ሆናችሁ እንድትከታተሉ አስተካክለን ጨርሰናል። የመሰረታዊ ጉዳዮች መጨነቅ ሲቆም ወደ ቅንድቤ እዛ ደረጃ ላይ ደርሼ ተሰርቻለሁ። ቅንድቤ አሁን ደግሞ በኦንላይን ክላስ በተለይ ለእናንተ ክፍለ ሀገር ሆናችሁ ሩቅ ለሆናችሁ ተቀጥራችሁ እየሰራችሁ ሆናችሁ ይሄን ሙያ መማር ፈልጋችሁ ግን ደግሞ ጊዜ ለሚያጥራችሁ የቅንድብ ኦምብሬ ሙያ መማር ለምትፈልጉ በቀላሉ በእጃችሁ በሚገኝ ስልክ እንድትማሩት አድርገን አዘጋጅተን ጨርሰናል። ከእናንተ የሚጠበቀው መደወል ነው። በጣም ነው የማመሰግናችሁ። ፎሎ እያደረጋችሁ አይደለም፣ ፎሎ አድርጉ፣ ደውሉልን። ከየትም ብትመጡ እንቀበላችኋለን።